ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እያየን ያለነው ነገር ትንሽ የምረብሽ ነው። እውነት ለመናገር አይረብሽም ለማለት ትንሽ አልደፍርም። ነገር ግን የህይወት መጨረሻ አይደለም። ያው እነሱ ሚዲያ ላይ እንዳሉ ሰዎች የሁላችንም እይታ ውስጥ ስለሚገቡ ነው እንጂ በርካታ በየቤታችን በየአካባቢያችን የምናውቃቸው እንደዚህ አይነት ብዙ ታሪኮች ሊኖሩ እንደሚችሉ ገምታለሁና ባይሆን ጥሩ ነበር። ግን እንግዲህ ጃኒ ስቶሪ እስከምታደርግ ድረስ እኔ አላመንኩም ነበር እውነት ለመናገር። አሁን ግን ያው ጃኒ ስቶሪ አድርገዋለች። አሁን መደረግ ያለበት ነገር ብዬ ማስበው ጉድላክ በቃ እንግዲህ ተከባብረው ተነጋግረው እንደወሰኑ ነው ጃኒ ገለጸችው። ለዚህ ጉድላክ ብሎ ለነሱ እድሉን መስጠት ነው የሚሻለው። ብዙ ጊዜ ህይወት ውስጥ ህይወትን የሚኖሯት እነዛ ሁለት ሰዎች ከዛ ደግሞ አለፍ ሲል ቤተሰብ አካባቢያቸው ላይ ያሉ ሰዎች ናቸው። እኛ ያው ህይወታቸውን በሚዲያ ነው የምናውቀው። ነገር ግን በክብር ተነጋግረው ይህንን ውሳኔ ከወሰኑና ለማድረግ ፈቃደኛ ከሆኑ ለነሱ እድሉን መስጠት ነው የሚገባው የሚል እምነት አለኝ እኔ። እድሉ ይሰጣቸው። በቃ ህይወት ይቀጥላል ጋይስ። ሰው እኮ ሞቶ የሚቀር ነበር እኮ። በባለፈው መኪና አደጋ መጥፎ ነገር ተፈጥሮ ቢሆን ኖሮ ያው እስካሁን ድረስ አልቅሶ አዝኖ ሰዎች የሚተውበት ሁኔታ ይፈጠራል። ግን ይሄ ህይወት መጨረሻ አይደለም። ነገር ግን ተነጋግረው በክብር መለያየታቸው ለመለያየት መወሰናቸው አንድ ነገር ነው። ለዚህ እኔ እንደኔ ያው የጃኒ ያዶኒ ደጋፊ ሆኜ ነው የምቀጥለው። ጃኒ ብዙ ያው ላይቭ ስትሪመር ስለሆነች ብዙ ድጋፍ አትፈልግም። ግን የኔን ድጋፍ በፈለገችበት ቦታ ሁሉ ከጎኗ ነው የሚሆነው። ያዶኒ ድጋፌን እቀጥላለሁ። እንግዲህ ሁለቱንም እየደገፍን እንቀጥላለን። ጋይስ ብዙ አትረበሹ፣ ብዙ ስሜታችሁ አይጎዳ። ይሄ የህይወት አጋጣሚ ነው። በህይወታችን ብዙ ነገር እንደዚህ አይነት ነገሮች ልናልፍ እንችላለን፣ ሊታለፍ ይችላል። ብዙ አካባቢያችን ላይ የምናውቃቸው ብዙ ታሪኮች ይኖራሉ። ብቻ ብዙ ስሜታችሁ አይጎዳ። ግን ያው ሁለቱንም መደገፋችን መቀጠል ነው ያለብንና ጋይስ ታንክ ዩ። አዶናይ ለንደን እያለ እንዲህ ሲል ለዴናል ፔጅ ሲናገረው ነበር። You got a girl, you're single. I have a girlfriend. Nice. Her name is Jani. Yeah. She actually has the same style as this. She likes like baggy clothes Really? and yeah. Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? What you mean? What? Are you? I didn't know. What? What do you mean? Am I in a relationship? Yeah. Was that a real question? I'm with her for 10 years, bro. ስለዚህ እዚህ ጋር ምንድን ነው ያለው? እንግዲህ በእንግሊዘኛ ብዙ ሰዎች ተርጉመውታል። ነገር ግን እኔ አጠር አድርጌ ልንገራችሁ። እዚህ ጋር ምን ሲል ተናገረው? ስለ ፍቅረኛው የሱን አይነት አለባበስ እንደምትለብስና ስሟም ደግሞ ያው ጃኒ እንደሆነች በሚገባ አስረድቶታል። ከዛም ባለፈ ራሱ ጃኒን ደግሞ አስተዋውቆት ነበረ ኢትዮጵያ ሲመጣ። ስለዚህ ይሄ ነገር በ3 ቀናቶች ውስጥ ትንሽ ጥያቄ አይፈጥርም? በሚገባ ይፈጥራል። ባይሆን ግን አንድ ነገር ልንገራችሁ ውድ ቤተሰቦች፣ ጃኒ እንዲህ ስትል ነው የምስራቹን የተናገረችው። ወገን አመረራቸው ስለ አዶናይና ጃኒ ማለት ነው። እና ብዙ ሜሴጅ ነው የመጣኝ። አንድ ነገር ግን ልናገር። ምን መሰላችሁ? የኔ ሐሳብ ነው አሁን የምናገረው። አንዳንድ መጀመሪያ ሳምንት ሳይደርሰው ሚስቴ ብሎ በአደባባይ ፍሬንዴ ብሎ ሲያስተዋውቃት አይተናል። ሁለተኛ ፋሚሊ ላይ የደረሰ ጉዳይ ነው። ሶስተኛ የሚጣሉበት ጊዜና ችግር በጣም አሳልፈዋል። እኔ እንደገባኝ ስቶሪ ላይ እንደዚህ ብሎ ሁለቱም በአንድ ቀን እንደዚህ መጻፋቸው እና እኔ ማስበው እንደ ፕራንክ ሆኖ የሆነ ነገር ምናምን አላችሁ አይደል? የሆነ አስበው እንዳይሆን። ምክንያቱ ቢጣሉ ለጠላቶቻቸው ሊያስደስቱ ብለው እንደዚህ አያደርጉም። ቢጣሉም ቀስ ብለው ራቅ እያሉ ያደርጉት ነበር እንጂ ሁለቱም አዋቂዎች ናቸው። አዶናይ ደግሞ ታውቁታላችሁና ራቅ አርጎ የሚያስብ ሰው ነውና እንደዚህ ባጭሩ ምናምን አርጎ
የሚጨረስ ሆኖ አይሰማኝም። ከተጨረሰም ከሆነም ምንም ማድረግ አይቻልም። የሚኖሩት ህይወት እነሱ ናቸው። እኛ እንወዳቸዋለን እናከብራቸዋለን እንጂ ህይወታቸው ላይና ትዳራቸው ላይ እኛ እንኖርም። ሰይጣን የማያደርገው ነገር የለምና መሐላቸው ላይ ተፈጠረ። በትግስት ቀስ ብለው ረጋ ብለው ሳይጽፉ ተለያይተናል ብለው ሳይጽፉ በውስጥ ቢያስቡት ደስ ይለኝ ነበር። ግን እኔ አይመስለኝም፣ አብዛኞቻችሁም አይመስላችሁም። ፕራንክ ሆኖ እየተሰማችሁ ነውና ግን ለምንስ ተደረገ ብለህ ደግሞ ታስባለህ። ለምን ፕራንክ ሊሆን ይችላል። ለፕራንክ ብለው ወይ ወዳጅና ጠላት ሊያውቁ ብለው ነው ምንድነው እኛ አልገባንም። እና ባይዘው በዚህም ሆነ በዛም ከተለያያችሁ መልካም ግንኙነታችሁን አታቋርጡ። አንድ ነገር ግን ልበላችሁ፣ ምክር ነች። ምናልባት ሰይጣን ብሎት ከተለያያችሁ ጃኒ ወንድ ከወለደች አንተ ክርስትና አባት ያዝ፣ አንተም ሴት ከወለድ ክርስትና እናት ለጃኒ ስጣችሁ። ፍቅራችሁ ያው እንዲቀጥል እንደ ፋሚሊ ሆኖ ማለት ነውና ሰዎች በውስጥ አጻፉልኝ። እኔም እንደናንተ ነው ማቀው፣ ብዙ ነገር የለኝም። ዋትስአፕም ቢኖረኝ ፎሎወርም ቢኖሩ እንደዚህ አይነት ላይ ቶሎ ብለ መጻፍ አልፈልግም። ጃኒ ጋር ትንሽ ጽፌላት ነበር፣ ያው አልመለሰችልኝም። ግን ያው እኛ ከመውደድ የተነሳ ነው በቃ ጠላት እንዳይደሰት እንጂ ሁኔታ ነው። እነሱ ታዋቂዎች ስለሆኑ ነው እንጂ ብዙ ሰው እኮ በዚህ ሰዓት ስንት ትዳር የፈረሰና ስንት ፍቅር የፈረሰ ይኖራልና ሰላማችሁ ይብዛ። ተረጋጉ። ምን እንደሆነ አብረን እናየዋለን። ባይለያዩ ደስ ይለን ነበር። አራት ፋሚሊ ቢራ ግን እንዳለን እንቀጥልሽ። አዶናይና ጃኒ በቀላልማ አንላቀቅም። ትጋቧታላችሁ። ቃል ኪዳን ታስራላችሁ። ከዛ በኋላ እሁድ ተጋብታችሁ ለምን ሰኞ አትፋቱ? ይሄ ሁሉ ወደ ላይ ወደ ታች ብለን ስለናንተ ቢራ ፋሚሊና አራት ፋሚሊ ያላደረግነው የሌለ በስንት ተጨፍጭፈን በስንት በዚህና በዚህ ጥፊ ተመተን ስንት ዳገትና ቁልቁሎት ወርደን ትጋባላችሁ። አንለቃችሁ። ይሄ ዝም ብለህ ስቶሪ ላይ አርገህ ተላይተናል ምና ላላላ ይሄ ጉዳዩ የኛ ነው። አራት ፋሚሊና ቢራ ፋሚሊ ነው። ትጋባታላችሁ እንዴ እናንተ አራት እና ቢራ ምን ነው በሰላም ነው ማለት ብዙ አያችሁና ዓለም እንደዛ ነች። ግን እነኚህ ሰዎች ሳናጋባ በምንም ታምር አንተዋችሁ። ይጋባታል። አዶናይ ሰምታል፣ ጃኒ ሰምተሻ ትጋባታላችሁ። እኛ አንለቃችሁ፣ በምንም ተአምር አንለቃችሁ። አዶኒና ጃኒ ተለያዩ ብላ የነገረችኝ እናቴ ነችና ከዛ ገብቻ አዶኒም ጋር ጃኒም ጋር ሳይ እንደዛ አይነት ነገር አየው ማለት ነው። ግን እሷ ግን የምታስበው ሐሳብ አለ፣ እኔም የሚመስለኝ ነገር አለና እሺ ያንቺ ሐሳብ ምንድነው ሐሳብሽ? አይ እኔ አልተለያዩም ነው የምለው። ለምን እንደዛ አልሽ? ምክንያቱም እንዴት ነው አንደኛ ቤተሰብ በቅርቡ አስተዋውቀው አብረው የሷም ቁጭ ብለው ጥሩ ነገር አሳዩን። ከዛም ቀጥሎ ሰሞኑን ደግሞ አብረው በየቦታው ሲታዩ ሬስቶራንትም ሆነ አንዳንድ ቦታም ሆነ ይዟት አንድ ላይ ነበሩ እና ሌሊቱን ጧት ተነስተው ተለያየን ሲሉ እኔ ይሄ አልተዋጠልኝም። እኔ የሚመስለኝ ሰርግ ጠብቁ ነው የምለው እንጂ አይመስለኝም፣ አልመሰለኝም። በቃ ውስጤ አልተቀበለውም።